ጀቡር የሚባል ነበር። ልክ እንደዛ የድሮ ከተሞች እንደዛ። ስለዚህ ንጉሱ ቤተ መንግስቱ ያ አቤሴሎም አሁን በር ላይ የከተማው መግቢያ በር ላይ ማንዶ እየነጣ ይመጣና እሳ ይቆማል። ሰዎች በንጉሱ ፊት ጉዳይ ሲኖራቸው ስለ ፍትህ አንዳንድ ስላላቸው ጥያቄዎች ንጉሱ ፊት ለማቅረብ ሲመጡ አቤሴሎም የሚናገራቸው በጣም የሚገርም ነገር አለ። ሰዎቹ እንዲህ ይላቸዋል፣ ተመልከት ያንተ ጉዳይማ ትክክል፣ ያንተ ጉዳይማ ተገቢ ጉዳይ ምን ያደርጋል? ንጉሱም ሆነ እሱን ወክሎ አንተን የሚሰማ ሰው የለም ይላል። በረጋ ጠብቆ ነው የሚሰማ ሰው የለም። ሚሰማቸው ይገባል። ለከተማ አይሰማ ንግድ ቢሮ አይሰማ ፍትህ ቢሮ አይሰማ ሚሰማ ሰው እዛ ምን ታረጋለህ? እንደ አቤሴሎም ደግሞ ይነሳና ውስጥህን ይነካል። ንጉሱ ወጥቶ እንደዚህ ልክ እንደ አቤሴሎም ማድረግ የማይችልበት ጊዜ ስለሆነ ንጉሱ ሌላ ሰው ስላልወከለ ራሱ ህዝቦችን እያስተናገደ ስለነበር ንጉስ ዳዊት ይህንን ማድረግ በማይችልበት ምቹ ጊዜ ነው አቤሴሎም አሁን እየወጣ ሰዎችን ይህንን እየተናገረ ወይኔ አለ በምድሪቱ ላይ እኔ ዳኛ ሆኜ ቢሆን ኖሮ ማለት በምድሪቱ ላይ እኔ ዳኝነት ቢሰጠኝ እኔ ብሾም ኖሮ እያንዳንዱ እንደዚህ ያለ ችግርን ክስ እያየሁ አቤቱታ እየሰማሁ የእያንዳንዱ ሰው ችግር በፈታው ነበረ። ፍትህ እንዲገኝ ለማድረግ በጣም ስራ ነበረ። በጣም ይገርመኛል። በምዕራፍ 15 ቁጥር 3 እና 4 ስታነቡ ታገኛለህ። በጣም የሚገርም እኔም ብትመርጡ እኔም ሆኖ አይበረድም እኔም ሆኖ ማደርገው ታውቃላችሁ። ምረጡኝ ያው አላልነው ይረዱት በሁለት ሰዎች ከመረጡ በኋላ ስ ነበር የተመረጠው ትዝ አይላችሁ። እዛ ብቻ ተቀምጦ እጅ ሲያወጣ የምታውቁት እንጂ ለእናንተ እንደተመረጠ ራሱ አታውቁም። ነበር ከዛ ሰዎችን ሲቀበል አቀባበል በጣም ይገርም ነበር። ሰላምታ አሰጣጥ ዝቅ ብሎ ሰዎችን ይቀበል ነበር። የሚገርም አቀባበል፣ ሰላምታው ይስማ። እንደ ንጉሥ አይደለም የሚሆነው፣ እንደ ንጉሥ አይደለም፣ እንደ አገልጋይ ራሱን ዝቅ አድርጎ ሰዎችን ካንደና መጣችሁ ከየት ነህ አንተ ምንድን ነው ችግር? አዎ ምን ንገረኝ፣ ምንድን ነው ጉዳይ? አዎ ጉዳይ ማትክክል ሲጎ ችግር አለ እዚህ ያለ ችግር አለ አለ ነገር አለ። የእግዚአብሔር ቃል እንደሚለው አቤሴሎም የእስራኤልን ሕዝብ ልብ ሁሉ ሰረቀ ይላል። ምን አደረገ? ሰረቀ። ምንድን ነው የሰረቀው? አቤት አቤት ልብ ሰረቀ። አለቀ። ብዙ ልብ የተሰረቀባቸው ወጣቶች አሉ። ታውቃላችሁ? ምነው ልብ የሚሰጠው? ውሸት፣ አስመሳይነት፣ እውነት የሚመስሉ ብዙ ቀጣፊ ነገሮች የሞሉበት ለን የእግዚአብሔር ሰዎች ልብ በሉ። አቤሴሎም አሁን ይህን ነገር እያደረገ አሁን እስከ መቼ ድረስ እንደዚህ ይኖራሉ? ስለዚህ አሁን እንደ ልጅ መኖር በቤተ መንግስት ውስጥ ይብቃል። አሁን እንዴት ብል እንደ ንጉሥ መኖር አለብኝ። ነገር ፍላጎታችሁ እየጨመረ ነው ሄደ። አንዱን ነገር ስትነዱ ሌላ ነገር ይጨምር ይፈልጋል። ውስጣችሁ ፍላጎት እያደገ አይቆምም። ሰው ፍላጎቱ ኢየሱስ እግዚአብሔር ብቻ ነው። የሰው ፍላጎት መቼ ነው የሚቆመው? ሰዎች የሰው ፍላጎት መቼ ይቆማል? በፈለግ አንድ ነገር ስታገኙ ይበቃኛል ማለት የምትጀምሩት መቼ በፈለጋችሁ ቁጥር ፍላጎት ይጨምራል። ባገኛችሁ ልክ ነገራችሁ ይሰፋል። በሰፋችሁ ቁጥር ነገራችሁ እየሰፋ ይላል። ፍላጎት እንደዚህ እየሰፋ ይላል። ሆድ እኮ በሀገር ይሰፋል። መቻል ብቻ ፍላጎቱ እንደዛ ይሰፋ አይቆምም።
አቤሴሎም አሁን አንድ ነገር የሸረበውን ሴራ መፈጸም ነበረበት። ወደ ንጉሡ ገብቶ ጌታዬ ሆይ አለ፣ ለጌታ የተሳልኩት ስለት አለ፣ ስለቴን ላድርስ። የት? ኬብሮን የሚባል ቦታ ላይ። ኬብሮን የት ነው? ኬብሮን የት ነው? መጀመሪያ ዳዊት በእስራኤል ላይ ንጉሥ ሆኖ የተቀባበት ስፍራ ነው። መላው እስራኤል እንዲነግስ የተጠየቀበት ኬብሮን እዛ ነው። አቤሴሎም ስለቴን ላደርስ ነው ሲለው ሂድ በጊዜ ላለው አለ ንጉሡ። ምን እንደሸረበለት አላወቀም እና ሄዶ ምን አደረገ? ልክ እዛ ሲደርስ ኬብሮን ላይ ከኢየሩሳሌም 200 ሰዎች ይዞ ይሏል። ምንም ምን እንደሚከሰት ምን እንደሚሆን እንዳለ ምንም የማያውቅ 200 ሰዎች ይዞ ይላል። እዛ ደግሞ ያዘጋጃቸው ሰዎች አሉ። እዛ ሲደርስ አንድ ነገር አድርጓል። ተመልከቱ። ቅድም ምን አዘጋጅቷል? ሰረገላ ምን አዘጋጅቷል? ፈረሶች ምን አዘጋጅቷል? 50 ሰዎች ከፊቱ የሚሄዱ። ስለዚህ ምን ማድረግ ጀመረ? መለከት ማስነፋት ጀመረ። ምን? አቤሴሎም ንጉሥ ሆኖ ተመርጧል የሚል ማለት ነው። አቤሴሎም ደርሷል የሚል መለከት አስነፋ። እንግዲህ ሴራው እየተነገረ ይሄዳል። መጽሐፍ ቅዱስ ሴራው ሊሆን ሄደ እየተነገረ ሄደ ይላል። አሁን በምዕራፍ 15 ቁጥር 12 ስታነቡ ተከታዮቹ ቁጥር እየጨመረ ሄደ። ሴራው ሊሆን ነው አለ። እየተነገረ ሄደ። አሁን ለዳዊት አደገኛ የሚሆን ነገር እየፈጠረ መጣ። ስለዚህ አቤሴሎም አሁን ወደ ቤቱ ሲመለስ የዳዊት ልጅ ሳይሆን አቤሴሎም የእስራኤል ንጉሥ ተብሎ የተነገረለት አቤሴሎም እየመጣ ያለው ሰዎች አቤሴሎም ነግሶ አንተን ቤተ መንግሥትን የአንተን ሚስቶች ሁሉ ሊቀማ ነው። ማን ነው? ዳዊትን በአባቱ ላይ ነው ይሄ ልጅ እየሆነ ያለ። ክፉ አይምጣ። በጊዜ ያላደማችሁት በሽታ እግዚአብሔር ከእናንተ ላይ ይንቀል። አደገኛ በርሱ በመንኳን ሲሆይ ይቀይር የለባገር ልጁ እንደዚህ ያለ በጊዜ ትሪት አባቱ ስላላደረገው ቁስሎቹ እየጨመሩ ያደሩ ዛሬ ጠነከረ አመፁ። ለዘመናት በአባቱ ላይ የደበቀውን ሸር አሁን ጀመረ። አቤሴሎም ምን አደረገ? ወደ ከተማው እየሮጠ ስለ ከተማዋ በጣም ብዙ አደጋ ሊያደርስ መጣ። ስለዚህ ዳዊት አንድ ነገር አደረገ። ከአቤሴሎም ፊት ሸሽ። ማነው ሸሸው? ንጉሥ ዳዊት ከአቤሴሎም ፊት ሸሽቶ ወጣ። ለምንድን ነው የሸሸ? ዳዊት ለራሱ ስልጣን አይደለም፣ ለራሱ ፍላጎት ሳይሆን በአቤሴሎም የሰይፍ ስለት ከተማዋ እንዳትመታ ዳዊት ስለ ከተማዋ አዝኖ ሄደ። ወንድሜ አንተ ትጠፋታለህ እንጂ ዙፋኑን የማይተውሷል። ዳዊት ግን ስለ ከተማዋ ዙፋኑን ተው፣ ቤተ መንግሥቱን ተው። እንሂድ በውስጡ አስባሉት አቅም የሌላቸው ሰዎች ሲል ዳዊት ዙፋኑን ተወ፣ ወጣ፣ ሸሸ። በጣም ይገርመኛል። አቤሴሎም ወደ ቤተ መንግሥት መጣ። ዳዊትን እግዚአብሔር እንደተናገረው ከቤት ሰይፍ አይጠፋም ብሎ ነበረ። ያ ሰይፍ በአቤሴሎም ወጣ። አቤሴሎም በጣም የሚገርመኝ ነገር ነው። አቤሴሎም ከዳዊት ልጆች ውጭ አለ በእስራኤል እንደ አቤሴሎም መልከ መልካም ውብ የሆነ ከራስ ጠጉሩ እስከ እግሩ ድረስ ውበት ያለው አንድም የለም ይላል እግዚአብሔር። እጅግ ውብ የሆነ አቤሴሎም በጣም የሚገርም ውበት ያለው ከራስ ጠጉሩ እስከ ውስጥ እግሩ ድረስ ሁለመናው ያማረ ይሄ ሰው በጣም የሚገርመኝ ነገር ጠጉሩን በአመት አንድ የሚላቸው ምን ይላል የእግዚአብሔር ቃል በቤተ መንግሥት እንዲሳል
100 ሰከንድ የሚመስል ፀጉር ያለው ሰው ይሄ ማለት ስንት ኪሎ ማለት ነው? 2 ኪሎ የሚመስል ፀጉር ሰው አይታችኋል? 2 ኪሎ የሚመስል ሲቀር በቤተ መንግስት ሚዛን ተመስሎ ማለት አቤሴሎም እጅግ መልካም ልጅ ውብ ልጅ በዚህ ውበቱ ውስጥ ግን አደገኛው አቤሴሎም ማን ነው የሚያየው? ላሳጥር ከዚህ ታሪክ ውስጥ 3 ዋና ጉዳዮች እንድንማር እጋብዛችኋለሁ። 3 ዋና አቤሴሎም ተው። ስለምን አቤሴሎም ግን ተው? አቤሴሎም ተው። አቤሴሎም ሆይ ተይ። የመጀመሪያው የሚያሳየን ያልዳነ ቁስል ሌላን ሳይሆን ቤትህን የሚያጠፋ ትዳር የሚያፈርስ ልጅን በአባት ላይ ልጅን በእናት ላይ የሚያስነሳ ሰውን በሀገሩ ላይ ሰውን በቤተ ክርስቲያን ላይ የሚያስነሳ አደገኛ የጦር መሳሪያ ነው። ጠላት የሚጠቀምበት አደገኛ የአቤሴሎም አመፅ የጀመረው ጥልቅ ከሆነ ንጉሥነትን ወይም ደግሞ ቤተ መንግስትን ዙፋንን የመናፈቅ ፍላጎት ሳይሆን የአቤሴሎም አመፅ የጀመረው ጥልቅ ከሆነ እውነተኛ ከሆነ ህመም ነው የጀመረው። ህመም ነው ውስጡ ህመም አለ። የእህቱ ህመም አለ። ፍትህ ማጣት በጣም አሞታል። ምንም ያልገባ የእህቱ በደል አሞታል። ፍትህ ማጣት አሞታል። የአባቱ የንጉሱ ዝምታ አቤሴሎምን እጅግ አበሳጭቶታል። ህመሙ በዘመናዊ በእንግሊዝኛ ቋንቋ ኢግኖር መደረግ ምንድነው? የሀገሬ ሰው የወጋ ግሬሳ ደስ የሚሉ አባባሎች አሉ። የተወጋውን መርሳት ማንችል ብዙዎች ነንና ቁስል ብዙዎች አለ። ብዙዎቻችን ያቁስል መከራ ምቶብናል። ዛይ ከምን የተነሳ ችግር ውስጥ እንዳለን ያቁስል ያታክመን የእህት ቁስል አታክመን። ልጅ ያለች አልተባለች ወንድም የበደላት ሰው ይቅርታ አላላት። ምንም ያልተባለች አለች። ሸክም አለ። ይሄ ቁስል ያማን አያምኑም ሰዎች። እጅግ ያማን ያዳነ ህመም ሁል ጊዜ ጠብቆ ጊዜ እየጠበቀ የሚነሳ ብርድ ሲመጣ እየሰረቆጠ ምን ያደርገኛል? ያንን ህመም ያስታውሰኛል። ብዙዎቻችን የትናንትና ቁስሎቻችን ታማሚዎች ነን። ዛሬ ድረስ ትናንት የተመታ ነው ህመም ዛሬ ድረስ የሚያምን የዛሬ 15 20 ዓመት የዛሬ 30 ዓመት አላውቅም። የዛ ቁስል በሽተኞች ነን። ዛሬ ድረስ አልዳንም። ያልዳነው ህመማት ትዳር ብንይዝ እንኳን ያልተወን በሽታ አለ። እያባነነ ዘወትር ሌሊትና ቀን እንቅልፍ በሚነሳ ቁስል አለ። የአባቴ ነገር፣ የእናቴ ነገር፣ የእህቴ ነገር ይለመልመኛል። ዛሬ እንደ እሳት ያቃጥለኛል የምንላቸው ነገሮች አሉ። እኮ ሰዎች አጋጣሚ የሚጠብቅ ነገር አለኛ ውስጥ ጊዜውን ጠብቆ መፈዳት የሚፈልግ አቅም አጣን እንጂ አቅም ቢኖረን የምንላቸው ነገሮች እኛ ውስጥ ሞልተዋል። ሰዎች ያልታከሙ ቁስሎች አሉ። ያልዳነ ቁስል ቀስ በቀስ ስር እየሰደደ የሚሄድ እያደገ ጥንካሬ እየፈጠረ
ውስጤ እየሰራበት በመከራኛ ሞገት የሆነብኝ ነገር ማሳሰቢያ ነው ለእያንዳንዱ ቤተሰብ። ዳዊት ቤት እንዳለ እኛ ቤት የለም። አቤሴሎም አልተፈጠረም። እንደዚህ አይነት ልጅ ሊናደድ ልጅ ለምን እንደዚህ ነው የምትሉት? ምን አገባሽ የሚል ልጅ ያለን በሱስ የተያዘብን እኛን አንስቶ ሊያጠፋን የሚፈልግ ሌሊት የሚመጣ ከአውሬ ጋር ያላወቅነው ዕቃችንን እያወጣ እየሸጠ መከራ ያበላል። ሴለን አለን እናቆ በእያንዳንዱ ማህበረሰብ ውስጥ ይሄ አለ። በቤተ ክርስቲያን ውስጥ ይሄ አለ። ሰዎች የቁስል እማናቆው ቁስል አለ እየመጣ ዘውትር ማመስገን እንዳንችል ህመም እየሆነ እያስታውሰን በጌታ ፊት መቆማችን አገልጋይነታችንን የቀማ በአባታችን ፊት እንደ ልጅ እንዳንኖር ያደረገን አመፀኞች አርቆ ከቤቱ ያስወጣን በእግዚአብሔር ፊት እንደ ልጅ እንዳይሰማ በቤተ ክርስቲያን አካል እንደሆነ እንዳይሰማ ያደረገ ህመም አለ እኛ ውስጥ። ማን ይፈውሳል? አንዳንድ ውስጥ አደጋ ያለው ሰዎች ምንም እንዳልተከሰተ ምንም እንዳልሆነ ማለት ሳናውቀው ልጆች እያሉ በልጅነታቸው የሆነ ነገር ያላቸው ልጆች አንድ ጊዜ አንቺ ልጅ ልቆች ለምን ማትቆም ቢሉ ስላለ የሆነ ጊዜ እኮ ተዘጋጅቼ ጨርሼ ሁሉ ነገር አለ ዝም ብሎ ምንም ምክንያት በሌለው አንቺ ገና ልሻሉ። ስለዚህ እና ብዙ ምክንያት ቀረው እዚህ የሚያክለሽ አቁረብ። ስለዚህ ቤተክርስቲያን የለም፣ አገልግሎት የለም የለም። ምንም ለማለት ገባ ከየት የሚነሳ ህመም ከቤተ ክርስቲያን ይነሳ፣ ከቤተሰብ ይነሳ፣ ከመሬት ይነሳ፣ ከጓደኛው ይነሳ በዝምታ አትለፉት፣ አክሙት። ያልታከመ ቁስል አደገኛ ያልታከመ ቁስል አደገኛ። ወደ ጌታ አምጡት ቁስላችሁ። መዳን ይፈልጋል። እኔ ያለው